ተጣሉ ግን ቂጡን እኔ ነኝ ሞጋው ያማችኋል አጥፋት ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል ቃስ ብላ አትሄድም እንዴ ምንድነው አንተ እየሮጣችሁ የምትወጡት ምንድነው አፈሳ ወጣት እየታፈሰ አሮጥም እንዴ ስንት አመት ሮጥኩኝ ስንት አመት እንዴ አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ቁም እንዳታ ትበላሻል አራጭራሽ ላይፍ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይደርስም ያውነት ወይ የኔ ወጣምሻ ከሩ ነው እየሮጠ ያዛቸው ጭራሽ አምዳት አርሰባችኋል ይሄ ነው እንደሚይዘው ጭራሽ ወጥቷል በዝኑሩ ውድነት እንኳን ታፊሽ እንደውም ቀልያለሁ በሽንኩርት አርዋጋም እንኳን እንትን አጥፊሽ ሽንኩርት አምባም አንተ እንደ ጓደኛ የምትጠቅመኝ መቼ ነው እንዴት እንደዚህ ብለህ ታዋርደኛለህ የሀብታም ልጅ ነው ያልኳት በቃ አባቱ 4 ህንጻ ብቻ ነው ያወረሰው ምንድነው 4 ህንጻ ያወረሰኝ አናጺ አይደል እንዴ 2 መዶሻና 1 መጋዝ አይደል ያወረሰኝ የሞተው ያማል እንዴ አንተ በእናትህ በቃ ሴት ልጅ አለው ሲባል ነው የምትወደው ለራሴ ምንድነው ያለው ለራሴ ያለብኝ ችግር አይበቃም እንዴ ዝም ብለህ አንተ መልክ እየሰራህ ቁርስ በልቼ መሳም አልደግም ልጅ ደሞ ቆማ እያየች እኮ ነው ፈረንጅ ጋር ታጣበሰኛለህ እንዴ በቃ ዝም ብለህ ትተበላት እዚህ ጠብቀኝ የምን ትተነው እኔ እንደው እንዳለው እየሰራሽ እንጂ አንተ ምንድነው ሁሉ በቃ ልነግርሽ አልችልም የሲሚንቶ ፋብሪካ ወደ 8 አለኝ እንዳለ 2 የህንጻ መሳሪያ አለኝ ሀብቴን በቃ መቆጣጠር አቅቶኛል ማኔጅ የሚያደርገኝ ሰው ነው የምፈልገው ወይ እኔ እሰራለሁ ምንድነው የቀን ስራችን አይደል እንዴ አንተ ወሻ ጭራሽ ወዛደር ሆነ ነው እንዴ ወዛደር እኮ አይደለም ምን እናት አንተ የሥራ ፍቅር እኮ ኑሮኝ እኮ ነው ወዛደር ሆኜ እኮ አይደለም ካሁን ባላ ጠግቢ እንዳድስ በቃ ዘበልኝ አይደለም እሺ ያመጣሁልሽ ስጦታ እንኳን ቢያንስ ተቀበይና ከዛ ከኛ ያመጣህልኝ አይደለም ከኬን አይደለም ይኸውልህ አንቺ የሚገርም ኢንፊኒክስ ሆት 16 ፕሮ ፕለስ ይባላል አዲስ የመጣ ያበደ ስልክ ነው የአይ ፊውቸሩ በቃ አጠይቅኝ ፎርም ያርግሽ እኔ ለራሱ ባለሀብት ነው የሚያስመስለኝ ከካብኔ በጣም የሚገርም ስልክ ነው እኔ ካሪው ጂቢው በቃ ተወጪዋለሽ አሁን አንቺ እንደዛ እኮ ነው እሺ ጠብቂ በቃ እኔ ደርሼ መጣሁሽ ወይኔ ስልኬ እንደው ምን አገኘው በእናትሽ እንዳንተረድ ምን አገኘው አንቺ ማታልቅሽ አንድ ሄዷል ታይ መሄዱንስ እንኳን መሄደ ኑሮም አልጠቀመሽና ነው ላልቅስ ብዬ ልወጉ ምን አሁን ነው ግን 12 ሰዓት ተኩል ላይ ማታ አግኝቼው አልነበረም እንዴ አዎ ቤቱን ማስቸግሮት እስቲ ሽንት የለሽና ብሎ ቢወጣ ተባራሪ ጥይት ግንባሩ ነው ኧረ እባክሽ እንደው ፈጣሪ አውጥቶልሻል በእናትሽ እንደው አይኑን ብለው ሳይገላግሉልሽ እንደው ክፉ ቦታ ሳይመጡልሽ አዎ እኔ እኮ አውራጭ ጋር ስመጣ በር ላይ 4 በሬ ቆመዋል ምንድነው ገጠር ያለው አጎቱ ወደ ገበያ ሰልፍ በዚሁ ልጠይቅ ብሎ ነው እንዴ አንቺ ደግሞ ለአርባው ናቸው እንጂ አርባው በሬ ናቸው ለአርባ ምን ነው 10 አይነት በዓል ከጀርባ ሲያልፋችሁ አንድ ስጋ ገብቶ የማያቀበት ቤት አሁን 4 በሬ እሱ ሲሞት ወስዳችሁ መቃብሩ ላይ ያቆመት የእውነት ልጁ ይነሳል ያው ስጋ ምሩት ነው የሞተው እኮ ባንድ ፊት ምን አስወጣው የኛ ሀገር ሰላም እንዳልሆነ ኮማንድ ፖስት እንደሆነ ያውቃል ከ12 ሰዓት በኋላ ምን አስወጣውስ ምን ተሰቃይቶ ቤቱ መቼ ያስቀመጡ አንቺ ደግሞ ምንድነው ቤቱ ደግሞ የማያስቀምጠው እየገባበት ነው በቃ ቤቱ ውስጥ እየገባ እኔ ጎረቤትሽ ሁኚ ቤቱሽ ዋስ ይገባ እንደው አጣሪኝም እንዴ መፍትሄን አልሰጥሽም ምን አንቺ እንዴ ዘመዶች ሁላዚህ ስራ ላይ አይደል እንዴ ያሉት ምን መፍትሄ አለሽ የሆነ ሀብ ትሬኒንግ ፒኤልሲ እያለልሽ በእናትሽ እንኳን ለዚህ ለሞተ ቤትሽና ስንቱን ፎቅ እያንቀጠቀጡት አይደል እንዴ ምንድነው የሚሰሩት እንዴ የውሃ መስረግ ነሽ የውሃ ምንድነሽ የውሃ ፍሳሽ ነው እንዴ